ሰላም እንዴት ናችሁ? የሀገሬ ልጆች ማድኩራዝ ዩቲዩብ የመዝናኛ ቻናል ነው። የተለያዩ አዝናኝና አስተማሪ የሆኑ ቪዲዮዎች ላይ ምልከታችንን የምናጋራበት እንዲሁም ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁኝ እንድትሆኑ በአክብሮት እየጋበዝኳችሁ አሁን ለዛሬ ወደ ያስኩላችሁ ቪዲዮ ቀጥታ ይዣችሁ እሄዳለሁ። ወደ መጀመሪያው ቪዲዮ። የመጀመሪያው ቪዲዮ የኔ የብረት መዝጊያ ባል ይላል። Oh my god. Oh my god. ያልወረወረውን ነገር ጠይቁ። ቆይ አሁን እሷ በቀልዷን በዚህ መንገድ ብትቀጥል ሰውየውም መወርወር ቢቀጥል ብሎ ምኑን ሊወረወር እንደሚችል አስባችታል እንዴ? ያው ሶፋውን እንዳለ አንስቶ ለዋላ ይጭልበትና ከመብራቱ በፊት እሱ ቀር መጸጥ ያደርጋል። በነገራችን ላይ ሰውየውን አርኒቀዋለሁ ሂዶ እንዳይጨብጣትና ከዛ ከሞተ በኋላ ልጇቸው ማን ያሳድግላችሁ? አሁን ጸጥ ቢል አብረው ሁለቶች ወይም መቾች ሴቶቹ በዚህ መንገድ ፍራንክ አታሉ ለዛውም ባላችሁ እውነት ይደብራል። ከስንት ወንዶች ጋር ሴክስ አድርገሽ ታውቂያለሽ? ከባል አግብተሽ ከባልሽ ጋር የኖርሽ እያለ ሜቢ ከ3 ወይም ከ4 ዓመት በኋላ የባልሽ ነገርየው ቢሞትበት ምን ታደርጊያለሽ? ቆይ የሚለው ቆይ ባሏ እቃ ነው እንዴ? ኤክስፓየርድ ሲያደርግ ከናካቴው የምትለው እንዴ? ቢያንስ እንኳን ሐኪም ቤት ወስደዋለሁ ይባላል፣ ጸበል ወስደዋለሁ ይባላል። ቀጣ በቃ ሰው ትፈቷለች እንዴ? እንደዚህ አይባልም። ደግሞ ሴቶቹ ትንሽ መግደርደር ማፈር ምናምን ቀርቷል። ረይነፋ ሼም ነው ነጽ አንተ ስለ ሴት ልጅ ለኔ ንገረኝ አላልኩም? እኔ ጓደኛ አይደለሁም። በቃ እያንዳንዱን እርምጃ ለኔ ንገረኝ። ስለ ሴት እኔ ብዙ ነገር አውቃለሁ አላልኩም? ደግሞ አውቃለሁ። ታውቃለህ? አዎ። ሴት ልጅ እንክብካቤ ትፈልጋለች። በየደቂቃው መደወል አለብህ፣ በየሰዓቱ ማግኘት አለብህ። እኔን ስትራቴጂካል ተጠቅሜ ነው ልቡ ውስጥ የገቡት። ልቡ ውስጥ ጠልቄ የገቡት ይሄን ነገር ተከትዬ ነው። ገብቶሃል? እኔውን ከደወልኩላት 3 ቀን 4 ቀን ሞልቶኛል። ካገኘኋት ራሱ ሳምንት ሊሞላኝ ነው። ገብቶሃል? ግን አንዴ ወደኛለሽ። በቃ ልቡ ውስጥ ገብቻለሁ። እንዲሁም ጀውዬ ላሰማኸው። በጣም ነው የምትወደኝ፣ በጣም ማለት ነው። እኔ ምንም ሁሌ መስማትና መተግበር አለብህ። ሄሎ የኔ ፍቅር። ኦ ማይ ጋድ ወይ ወንድሜ ምን ፈለክ? ስልክ ተሳስቼ ነው። ለጓደኛዋ ነው የደወልኩት። ስልክ ተሳስቼ ነው። ቆይ አንዴ ጠብቀኝ። እየሳከለ ወንድሜ ነበር የሚያልቀደዳ እቴ በፈጣሪ ደውልላት። በቃ ደውልላት፣ በየጊዜው ተንከባከባት። እንደዛ ካልሆነ በቃ አለቀልህ። የለም አሰማ በቃ ከተቀደደው አይቀር እንደዚህ። ለማንኛውም ይመቻት። ወይኔ ጩጬ አመጣጡ ላይ አይታችሁታል? ቆይ ይሄኛውን ጩጬ ከዚህኛው ጩጬ ማን ነው ቀጣይ የሚያድር ነው ገላግሎ ምናምን የሚያስቆመው ማለት እንዴ? ወይኔ ግን ሳይሆን መጣው። አዎ ይገጥማል እንደዚህ። እኔ ራሱ በልጅነት ይገርማችኋል። ጭንቅላቴን ብታወጥ በዚህ መንገድ 1-3 ላይ ምናምን አይጠፋም። ችግሩ እንደዚህ ደግሜ ግን አልገመስኳቸው። የሚገርም ታሪክ። ኦ ማይ ጋድ አፈረጠለት። በቃ ማን
ማን ሆነ በቃ ከዚህ በኋላ እንዴ አፈረጠን ይታይ ሁላ እኮ አይሰራም እንዴ ኧረ ይደብራል አቤት 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 ስፖንጅ ነው ራሱ ነው የኔ ልጅ እንዴ ማዘር ምን ፈልገው ነው ገንዘብ ከሆነ እግዚአብሔር ይስጥልን ምን አልሽ አንቺ ሙጀሊያም ትልቅ ሰው አይደል እንዴ ይኸው ነግሬሻለሁ እንግዲህ ገልፌ ዝም ብዬ ገርፌ ምለቅሽ አንቺ ፎክኒያም ነሳን እኮ ነው ማዘር አይረብሹን ፎቶ ምን አለ መብረቅ ቢያነሳሽ የግብጧ አዟሪ ልጅ ከእንደዚች አይነት አሮጊት እናት ይሰውራል አሉ እውነት አንዳንድ ሴቶች አሉ እንደዚህ አንዳንድ እናቶች አሉ ዝም ብለው በማያገባቸው ጥልቅ ይሉና የስድብ ማት አወርደውብህ እንዲህ ላይ የስድብ ማት አወርደውብህ እንዴ ምሽት ላይ ያድር ማታድር እስኪመስል ሰድበው ምናምን የሚሄዱ እንደዚህ አይነትና ከእንደዚህ አይነት ሴት ይሰውር እዚያ ጥግ ላይ የተቀመጥከው ልጅ አቤት ቲቸር ትናንትና ከመምህር ዳምጠው ጋር አይቼ ነበር አባት ነው እንዴ አዎ አባቴ ነው በእውነት ይገርምሃል አባት አስተማሪ ነበር እንግዲህ አያ ነበር የሚረቅቀኝ ስፖርት ሊያስተራም እንኳን ዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር አታዩም ፊቴን እንዴት ቲቸር እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ ምን አስቸኮለ ለሞኔ ቢስትራ ሰርጋ አዎ ቲቸር ሁሉንም ሰርቻለሁ እንዴት ልትደፍረኝ ነው አንተ ቢስትራ ምሰራው ለሞኔ ስንት ቁጥር ነው 8 ቁጥር ቶ ጭራሽ 8 ቁጥር ናታ ተንበርክ እንዴ ቲቸር ምን አጠፋው ዝም በል አሁን ጥያቄ ጠይቃለሁ አንድ ከተሳሳክት እንደ በቆሎ ነው የሚፈለፍል የጋና ዋና ከተማ ማን ናት ጋና ዋና ከተማ አክራ እሺ ማዳጋስካር አንታናናሪቮ እሺ አፍሪካ ውስጥ ስንት አህጉሮች አሉ አሳስተኝ ነው ቲቸር አንድ አህጉር ነው እሺ ነው በውስጥ ምን እያሰብኩ ነው እንዴ ቲቸር እኔ ጠንቋይ ቀልባለሁ እንዴ በምን አውቃለሁ እንዴ ታውቃለህ አታነብማ ስትራገጥ ነው የምትሉ ንቀት መሆኑ ነው የሚያነቡትማ ይመልሱታል ተመልከት ቤት እስኪ ዝም ብለሽ ምን እያሰብክ ይመስልሻል ገምች እኔ እንጃ ቲቸር ጎበዝ የኔ ጀግና ስለ እኔ እንጃ እያሰብኩ ባይሆን በኋላ ቢሮ ነኝና በደንብ አስረዳሻለሁ እንደማስ ስለኔና ማለቴ ስለ ትምህርቱ እሺ አንተ ተነስቃ ቆይ እኔ ምን አጠፋሁ ምን በላት መልስልኝ ለመሆኑ ከክላስ ስንተኛ ነው የወጣው ከትምህርት ቤቱ አንደኛ ነው የወጣሁት ምን ይሻለኛል ልጅ ይርቃት ወይ ምችልጅ እና አይመለከትኝ ምን አልባታ ናባ ደሞ ንገረው ለአባት በቀዳዱ ብሎን ይበል ኤው ብብቲ ንረፍቶች ሲስተም ያናበራሽታል አሁን ሲኮረክሩኝ ያለቅፋል እና አንዱም ለአምረክ ብብት ነምረክ አስተማሪ በቀለኛ ሲሆን አያምርበትም የሆነት እንዴ ልጁ ማጠፋ እንዴ ደሞ እኮ እንዴ የልጁ ያባቱን በቀል በልጁ ላይ እንደዚህ ፌር አይደለም የሆነት ኧረ አባዬ እንዴ ባለፈው ጆርዳን ብዬ ጆን ሲና የሚል ጫማ ይዘልኝ መጣ በአሁኑ ቢያንስ እኔ የ30 ዓመት ልጅ ሆነ አባትህን ጫማ መስገዛት ሳይደብረ ብራንዱ ጆን ሲና መሆን ይደብራል እኔ እኮ ወጪ ካወጣ ይቀር ደህና ነገር ግዛልኝ ይኸውልህ የዚህ ቡቲክ ባለቤት የወዳጄ ልጅ ነው እንዳታስቀይምብኝ ባለፈውም ጆን ሲና የሚለውን ከሱ ነው የገዛሁት ይሄንንም ከሱ ነው የምገዛው ጋሼ ይቅርታ እዚህ ደንበኛ ያስተናገርኩ እኮ ዝም አልኩት ምንም አይደል እኔ ልጅ ያው ስራ እኮ ቢዚ ያደርጋለሁ ያደለው ልጁ እንደዚህ በሰራ ቢዚ ይሆናል የኛው ጉድ ጆሊ ጆሲ ማንጠጣብኝ ብሎ በዚህ እድሜው ሰፈር ይበጠበጣል ካሞገስክ እሱን ብቻውን አታሞግሰው ምን ይለም ሰርበኝ አንተ ልጅ አፍህን አታሹል ቆይ ከተገረፍኩ ቆይታል ለዛ ነው እንደዚህ የሚያደርግህ የኔ ልጅ እስኪ አሪፍ ጫማ እስኪ አሪፍ 42 ቁጥር ለልጅ ጡረተኛ የሚሆን አሪፍ ጫማ እሺ ጋሼ እንዴ ለርሶማ የቤቱን ምርጥ ዕቃ ነው የምናመጣው አንድ ደቂቃ አንድ ያስቀመጥኳት ዕቃ አለች እንደውም እሱ አትጨናነቅ ቀስ ብለህ ፈልገና ችግር የለውም እኛ ስራ ፈቶች ነን አይ አይደለ የሰው ልጅ ትትና የምን ትትና ነው ምን ትትና ቢኖረው ጆርዳንን ጆን ሲና ብሎ ይሸጣል ወይስ ምን የሱ ትትና እንደ ጫማው ፌክ እስኪ አታውራ እስኪ ዝም በል እስኪ ይኸው ጋሼ የቤቱን ምርጥ ዕቃ ነው ያመጣሁት ለርሶ ስለሆነ ጎበዝ የኔ ልጅ እናመሰግናለን እስኪ ለኳተ ምንድነው እኔ አሁን ጫማ ነው ሊባል ነው ኧረ በስመ ምንድን እንዴ ብራዘር አዶኒያስ እኮ ነው የሚለው የምን አዶኒያስ ነው ኧረ አዲዳስ ነው የሚለው ጋሽ ኧረ አባዬ ከምር አዶኒያስ ነው የሚለው እንዴ በላታ አንተ ከሱ በላይ ስለ ጫማው ነው ምን አይነቱ ነው በእናትህ የኔ ልጅ ለሱ ካልወደደው ጫማው ማለት ነው የሚገርም ጫማ ነው ማለት ነው ስንት ነው ዋጋው ያው ጋሽ በቃ እርሶ ቤተሰብ አይደል ያው በቤተሰብ ዋጋ በቃ 3500 ኧረ አንተ ፈጣሪን ፍራ እንዴ አባዬ መነጽር ካስከንበው እንዴ ባለፈው ጆን ሲና ቢላስ ለበሰኝ አሁን ደግሞ አዶኒያስ እንዴ የኔ ልጅ ለኔ በየጊዜው እንደዚህ ይውላ ብር እያወጣው ጫማ ገዛለሁ አንተ በየሳምንቱ አበላሽልኝሽ ኧረ ጋሽ እኮ 1000 ብር እኮ አንተ ደግሞ ቤተሰብ አይደለን እንዴ ይበቃል እንዴ 200 ብር እንደውም ቲፕ እሺ ጋሽ እናመሰግናለን እንዴ አንድ ቀን ደህና ነገር ሳለብስ ኧረ በስመ አብ አንተ ልጅ ገና ፓንት እንገዛለን አትነጫነጭ እሱንም ተው ኧረ አባዬ በፈጠረ ድምፅን ቀንስ እንዴ ሰው ይሰማል እኮ ደህና ዋል የኔ ልጅ ናተ እንዴ ምንም አይነፋም ኧረ ትስቃለህ ጥርስ ይርገፍ አዶኒያስ እንደማደራሽ ውጪ እንገናኝ አዶኒያስ እንደማደራ አንዳንድ በተለይ የደርግ ወታደር ምናምን አይነት ፋዳ ካላችሁ ግድ ነው አባቴ ሌላ የሚጠብቃል ከፈለገ ቆቀበቶ ነው አልቆ ራሱ በ25 ዓመት ድምጥ አድርጎ ሊገርፍ ይችላል ዋናው እንግዲህ ከፋዳው ጋር ምናምን በደንብ ከተግባባ ያው ካንተ ነው 7 ልጅ ካለው ለሰባቱም ልጅ ለእያንዳንዱ ልጅ የመጣ ካንተ ይገዛ ግን እስኪ በይሰነነት ፋዳ ምናምን አብራችሁ ዶ ምናምን ልብስ ይገዛ ተጽፏል
ያለ አይመስለኝም። እሺ የቤተሰብ ጨዋታ ነው። ዛሬ እንግዳችን ደግሞ ናቷ ነው። እሺ ናቷ 25 ሰከንድ አለ። አይ ብጉሩ የሚያጠፋ ነገር ጥቀስ። ሚስት ማግባት። አፍሪካ ውስጥ ውረድ ሲባል የወረደ መንግስት ጥራ። ምን እስክስታ ነው? ምን ልትወጠር ትችላለህ? ታርዚና ነው። የፓርላማ ሌላ ስሙ ምንድን ነው? አልቤርጎ። በዚህ ሰዓት ሊያበላ የሚችል ነገር ጥቀስ። ቤስት ፍሬንድ ነው። ብግር የሚያጠፋ መድኃኒት ምንድን ነው? ኧረ የእውነት እሱ ነገር ግን ካላችሁ ሸር አድርጉልኝ። ግን የምን ብግር ማጥፋት ምናምን ማግባት ምናምን ያጠፋል? ብግር ማጥፋት አይመስልም። ደግሞ አንዳንዶች ብግር ወጥቶባቸው ብግር ራሱ ካገቡ በኋላ ራሱ ብግር ይጠፋቸዋል። ለማንኛውም የሚመቸው ልጁ ግን ያስቻለው ልጅ ራቁቷን እየሄደች ነበር አሉ። አዎ ልክ እንደዚህ ራቁቷን እየሄደች ነበር። እስኪ እንዴት ፈለግትሻለሁ እኔ አተን እዚህ ጋር እንዳጨመረኝ እንደምን ሆናችሁ? እንደ አባዬ መጣ ወሬ ነው የምትሄዱ? ፖስት ቢል ልካኝ ነው እና ተማሪዎች ቬነስ የሚባለው ፕላኔት ላይ አንድ ቀን ከአንድ ዓመት ይበልጣል። እዛ ነበር ቤት መከራዬ። ሄሎ ራይድ ብራዘር የፈጠነ ኮይ ፈጬ ነው ይልኝ። በዚህ ጨለማ ኮይ ፈጬ። እሺ የቱ ጋር? ሶስተኛው ቅያስ ጋር ያለው ሸለቆ ጋር። ሶይ ስራ እኮ ነው ያዝኩት። ለምን ትቀላለህ? ቬኑስ የሚባለው ፕላኔት ላይ አንድ ቀን እንደ ዓመት ነው የምትቆይ። እዛ ሮኮ ብዙ መቶ ዓመቶች ሊኖር እኮ ነው። አንዳንድ ሰው የመኖር ፍላጎት በጣም መኖር የሚፈልግ ሰው አለ። አይነት ለመናገር ሞት አልፈልግም እኔም። ግን ያው አንዳንዶች ደግሞ በመቶ ምናምን ዓመታቸው ራሱ አሁን የኔ በመቶ ዓመቷ ራሱ ሞት ከኔ በላይ ነው የምትፈራው። እና ይገርመኛል እንዴ በጣም ያው በርግጥ ሞት ያስፈራል። ይሄ ሁሉ ሰው ውሻ ፈርቶ ባለው ውሻ እንዴት ይፈራል? እብድ ማን ነው? እኔ ነኝ እብድ ነው። ምንም አያመጣም። ይኸውልህ እኔ እንዳልነክሰው ይፍራ። ሰማኸኝ? ከነከሰ ማንም ሰው ነው የማያስጠልህ። ማንም እንዲያስጠለኝ አልፈልግም። ኧረ ተው አንድ ኮንክ ግባ። ውስጡ ውሻ አይደለም ያለው ነክሶ መቃው ና እንጂ በፓንት ሱሪውን በፓንት ይሄ ሁሉ ቀደዳ እዚህ ነበር። እርግጠኛ ነኝ ሰውዬ ፓንቱን ለራሱ ያስወልቀው ነው የሚመስለኝ። አለ አንዳንድ ውሻ አባቴ ነብር የሚያስንቅ ውሻ አለ። ዘሎ ዙው ብትል ልጦ ነው የሚል። የዛሬው ቪዲዮ ይመንን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ ከዚህ በተሻሉ አሪፍ ቪዲዮዎች እስክንገናኝ ድረስ ሰላማችሁ ይብዛ።